ከዛ ካለፈ በኋላ ከበዛ ለምሳሌ ሳይ እዛ ጀስት አድርገን እዚህ ጋር ዲፌክቱ እኛ ማክሲመም 5 ነው ብለን ነው 5 አለ 12 ቢሆንበት እዚህ ጋር ደቂቃውን ይሰጣል ነው 30 ሰከንድ አይበቃኝም። ይሄ ቤልት የሚለቀምበት ሰዓት ለአንድ ደቂቃ አይ ትንሽ ነው። በየ30 ደቂቃው ይገባል። ከዛ ነው ሎት ዝት እያንዳንዱ ደቂቃ በኋላ በራሱ ዝጋጅ ታይም ታይም ፊክስ ነው። how መጠኑ ለምሳሌ 60 70 80 ፊዲንግ ሬት የሚባላል ወይ ፍሎ ሬት የሚባላል። የሚሰጠው ፍሎ ሬት ዲቴክቲንግ ያልፈበት ከሆነ ከፍ በማድረግ ፍሎ ሬቱን በመቀነስ ኮምፒውተሩ በደንብ ካሜራው በደንብ ዲቴክት እንዲያደርግ ማለት ይቻላል። እዛ ጋር መቀነስ በጣም እያጠፋችሁ መቶ ቡና ቡና ዲቴክት ስለሚወስዳቸው እንጂ ይሄ ማሽን ኦልሞስት ሁሉ ነገር 99% የጨረሰ ቴክኖሎጂ ነው። ፍሎ ሬት የሚባለው ውስጥ የሚገው ለምሳሌ አንድ ማስገባል ያን ቀን አላለ ማሽኑ በጣም ኃይለኛ ፍሎ ከተሰጠው ኢፌክቶቹን ባይፎት ይበቃቸዋል። ስለዚህ እዚህ ጋር ጀስት ያደርገዋል እያደረገ እያጣጣመ ይመጣል። በጣም እያጠብቀው ሲመጣ ይጹም ቡና ስለሚያሳልፍ ባይ ፕሮዳክት ስለሚበዛ ኢስ ቤተር እዚህ ጋር እንጂ እዛ ጋርም ደረጃ አንድ ተብሎ የመጣው ለኤክስፖርት ደረጃ አንድ ይህ መሽን ከሌለ ዲፊካልቲ ኤክስፖርት ይልካው እንጂ ክልልም ላይ ያለ ፕራይመሪ አበጠራዎች አሉ። ጀንከት ነው የሚለይ ፓርችመንት ፎርስ እዚህ ነው የሚለየው። ዋሽድ ኮፒ ታቡታላችሁ። በእርጥበነቱ ሪሙቭ ያደርጋል። በፐልፐር በምንለው ማሽን ያወጣል። እሱ መጥቶ ግን ከአቅርቦት ከተገዛ በኋላ ኦል ኤክስፖርተርስ መስጠት